ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁልኝ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ጠፍተናል እንግዲህ በጣም ለብዙ 3 ወር ከዛ በላይ ጠፍተናል። እንግዲህ ለአንዳንድ ችግር ምክንያት ነው የጠፋሁት ከሚዲያ። እስቲ ላለመጥፋት ሞክራለሁ። ዛሬ ደግሞ ትንሽ ቀለል ያለች ጊዜን የማትፈጅ ግን በጣም ጠቃሚ የሆነ ቪዲዮ ነው። እንግዲህ ከሁለት ግብአት ብቻ ፊታችንን ጽድት ፍክት የምናደርግበት ዘዴ ነው ማለት ነው። መጀመሪያ የሚያስፈልገን ነስከፌ ኢንስታንት፣ ከዛ ቲማቲም ነው። ነስከፌ እንግዲህ እንደምታውቁት ቡና ያው የደም ዝውውራችንን በማፋጠን ይታወቃል። እንዲሁም ደግሞ አንቲ ኤጂንግ ወይም ደግሞ ላልተፈለገ የፊት መሸብሸብን ይቀንሳል። ቲማቲምም እንደዛ ወዝን በመቆጣጠር ብጉር ነጠብጣብ ምናምን በማጥፋት ይታወቃል። እና ሁለቱን አንድ ላይ ሚክስ እናደርጋለን በደንብ ማለት ነው። ያው ቲማቲሙን 2 ቦታ ቆረጥኩኝና በማጥለያ ጁሱን ነው የምፈልገው። ነስከፌ የቡና 1 ማንኪያ ብቻ ነው የተጠቀምኩት። ሁለቱን አንድ ላይ ሚክስ ካደረግን በኋላ እንግዲህ እንደተለመደ በንጹህ ፊታችንን መቀባት አለብን። ሁል ጊዜ ፊታችንን ታጥበን ነው መቀባት ያለብን። ምክንያቱም ያው ማስኩ ዘልቆ ወደ ቆዳችን እንዲገባ ማለት ነው። ሰው ወደ መቀባቱ እንሄዳለን። ይሄ ውህድ የሚገርማችሁ ነገር በጣም ምርጥ ነው። እኔ እውነት በጣም ጊዜም ይቆጥባል። ቀላል አሰራርም ነው። ምንም አይነት ጊዜ አይወስድም። እጠቀማለሁ ቢያንስ በሳምንት 3 ጊዜ ምናምን ከተጠቀምኩኝ ፊቴን ፍክት ጽድት ነው የሚያደርግልኝ። ስለዚህ እናንተም ሳትሰለቹ እንደዚህ ፊታችሁን ከተጠቀማችሁ በትንሽ ነገር ፊታችንን ማጽዳት እንችላለን ማለት ነው። ምክንያቱም በአሁኑ ሰዓት ላይ ክሬም ብንገዛ ወይ ለቆዳችን ተስማሚ አይሆንም። በዛ ላይ ዋጋ በጣም ውድ ነው። በርግጥ ለፊታችንን ምንም ብናወጣ ምንም ችግር የለም። ግን እኔ ሁል ጊዜ አሁን ለፊቴ የሚስማማኝን ክሬም አላገኝም። ወይ አላርጂ ይሆንብኛል ወይ ደግሞ በቃ ለእኔ ለወዛም ፊት ለድራይ ስኪን ምንም በቃ አስቸጋሪ ነውና፣ ስለዚህ እኔ እንደዚሁ በቀላሉ ፊቴን በቤት ውስጥ እንደዚህ ጽድት አደርጋለሁኝ ማለት ነው። እና ከተቀባሁኝ በኋላ ይሄ ከ15 ደቂቃ በኋላ እንደዚህ ደርቋል። ውጥር ነው የሚያደርገው የሚገርማችሁ ነገር። እና እኔ ፊቴን የምታጠብበት በዶቭ ሳሙና ነው። ሁልጊዜ ምርጫዬ ነው ዶቭ ሳሙና። አለርጂ ፍሪ ምንም የለውም አለርጂ። እኔ አለርጂ አለብኝ እና ፊቴን እንደዚህ በደንብ ነው የምታጠበው። እቺ እንትን በጣም ነው የምጠቀምባት። እቺ እንደ ብሩሽ አይደለችም ማለት ላስቲክ ነገር ናት። እንደዚህ ፊት ምናምን አትጎዳም ስታጠብበት፣ በጣም እንትን ናት። እና እንደዚህ በደንብ በዶቭ ሳሙና 2 ጊዜ ነው እኔ ማደርገው ሳሙናውን ማለት ነው። ከዛ እንደዚህ ከተቀባው በኋላ ሴራም ቪታሚን ሲ ነው የምቀባው ሁል ጊዜ። ከዛ አይ ክሬም እንግዲህ ከ25 አመት በኋላ ቪታሚን ሲ ከ25 አመት በኋላ መጠቀም አለባችሁ። ምክንያቱም የፊት መሸብሸብ የሚጀምረው መጀመሪያ ከአይን ነውና፣ ስለዚህ ተጠቀሙበት። ለአይን መሸብሸብ ብቻ ሳይሆን ይጠቁራል፣ አይናችን ያብጣል። ስለዚህ ይጠቅማል። ሪዛልቱ ይሄን ይመስላል። እንግዲህ ከተጠቀምኩኝ በኋላ ቪዲዮውን ከወደዳችሁ ሼር፣ ሰብስክራይብ ማግኘት አበረታ